አብይ ለአማራ ጥላቻ ያለው እንትን ዲፕ ነው፣ በጣም ዲፕ ነው። አንድ ጊዜ ዳንኤል ክብረት ምንድነው የሚሰራ ቤተ መንግስት ተብሎ አንዱ የኦዲፒ ማዕከላዊ ኮሚቴ ሲጠይቅ ዳንኤል ክብረት ዲያቆን ነው፣ ምንድነው የሚሰራ ቤተ መንግስት? በየዞኖቹ ስብሰባ ስናካሄድ የህዝብ ጥያቄ ዳንኤል ክብረት የሚባል ዲያቆን ምን ይሰራል ይባላል። ምንድነው መልስን ስጠን አብይ ምን እንበል ብሎ አንድ የኦዲፒ ማዕከላዊ ኮሚቴ ሲጠይቅ አብይ ምን ብሎ ይመልሳል? ዳንኤል ክብረት እየሰራልኝ ያለ የኔ የምስጥር ጓደኛዬ ነው። እኔ ከዳንኤል ክብረትና ከ55ቱ የኦዲፒ ማዕከላዊ ኮሚቴ አንዱ ምረጥ ከተባልኩኝ ዳንኤልን ነው የምመርጠው አለ። 55ታችን አንድ ላይ ተጨፍልቀን የዳንኤል ክብረት እንኳን ያክል አንሆንም። እዛው ተነገረን። በሱን ተጠቅሜ ነው አማራን እየገዛው ያለሁት። እሱ ባይኖረኝ አማራን አላቅም እኔ አለ። እሱም የሚሰጠኝ እሱም የሚረዳኝ ያክል ማንም ሰው 55ታችሁ ዋጋ የላችሁ ማለት